ኢራን ለእስራኤል ምላሽ ልሰጥ ነው አለች። እስራኤል በዛሬው ዕለት በቤይሩት ላይ ጥቃት መፈጸሟን ተከትሎ ኢራን ምላሽ ለመስጠት እየዘጋጀች መሆኗን የሀገሪቱ የዜና ወኪል ዘግቧል። እስራኤል በቤይሩት ላይ የፈጸመችው ጥቃት ትክክል አለመሆኑን ትራምፕ ገልጸዋል። አሜሪካና ኢራን በሚቀጥሉት 3 ሰዓታት ውስጥ ስምምነት ፊርማ እንደሚያደርጉ ትራምፕ ቢገልጹም ኢራን ዛሬ የሚፈጸም ስምምነት የለም ብላለች። ይህ እንዳለ የቀድሞ የእስራኤል ከፍተኛ መሪ አሊ ሀመነይ የቀብር ስነ ስርዓት ሐምሌ 2 ይፈጸማል። በእስራኤል አየር ጥቃት የተገደሉት የቀድሞ የኢራን ከፍተኛ መሪ አሊ ሀመነይ የቀብር ስነ ስርዓታቸው የፊታችን ሐምሌ 2 2018 ዓ.ም እንደሚፈጸም የሀገሪቱ ባለስልጣናት አስታወቁ። ባለፈው የካቲት ወር የተገደሉት ሀመነይ በብሔራዊ ደረጃ በሚደረገው የቀብር ስነ ስርዓት በሚሊዮኖች የሚቆጠር ህዝብ ይገኛል ተብሎ ይጠበቃል። በሌላ በኩል ኢራን የኒውክሌር መሳሪያ ለማምረት ከአሜሪካ ጋር ስምምነት ላይ ደረሰች። ኢራን ከአሜሪካ ጋር በደረሰችው ረቂቅ ስምምነት መሰረት የኒውክሌር መሳሪያዎችን ላለማምረትም ሆነ ላለመታጠቅ መስማማቷን አንድ ከፍተኛ የኢራን ባለስልጣን ገልጸዋል። ቴህራን በረቂቅ መግባቢያ ሰነድ ላይ ባስቀመጠችው ስምምነት ማንኛውም አይነት የኒውክሌር መሳሪያ ከማምረትና ከማግኘት ሙሉ በሙሉ መቆጠቧን ገልጻለች። ስማቸው ያልተጠቀሰ አንድ ከፍተኛ የኢራን ባለስልጣን ይኸው የአሜሪካ ጋር የተደረገውን ረቂቅ ስምምነት ሂደት መቋጫ ማግኘቱን አረጋግጠዋል። ይህን ተከትሎ በአሜሪካና በኢራን መካከል ያለው የሰላም ስምምነት የመጨረሻ ውል ላይ ደረሰ። በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት የመጨረሻ ሰነድ መጽደቁን በሂደቱ ላይ ቁልፍ አስታራቂ የሆኑት የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ አስታውቀዋል። በሁለት ሀገራት መካከል ያለው ጦርነት ለማቆም እና ወሳኙን የሆርሙዝ ወሽመጥን ድጋሚ ለመክፈት ያለውን ይህንን ስምምነት አስመልክቶ ጠቅላይ ሚኒስትሩ ሰላም እንዳሁኑ ቀርቦ አያውቅም ብለዋል። ሂደቱን ለማደናቀፍ የሚነዙ የሐሰት መረጃዎችን ወደ ጎን በመተው ፓኪስታን ቀጣይ እርምጃዎችን ለማጠናቀቅ ከሁለት ወገኖች ጋር በቅርብ እየሰራች መሆኑን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አጊራችም በበኩላቸው ጦርነቱ መክተሚያ መቃረቡን አረጋግጠዋል። ከሁለት ወገኖች ተስፋ ሰጪ መግለጫዎች ቢሰሙም በአደባባይ ያላቸው የድርድር አቋም አሁንም የተራራቀ መሆኑን ተስተውሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መገናኛ ብዙሃን የተናፈሰው የስምምነት ይዘት ከእውነት የራቀ ያሉ ሲሆን ኢራናውያንን በቅንነት ለመደራደር የማይመቹ ሲሉ ተችተዋል። ይህ እንዳለ ኔታንያሁና የአሜሪካ ባለስልጣናት ስጋት አሜሪካ ከኢራን ጋር ስምምነት ከፈረመች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ስምምነቱን ሊያፈርስ ይችላል የሚል ከፍተኛ ስጋት እንደገባቸው የአሜሪካ ባለስልጣናትን ጠቅሶ ኤክሲዮስ ዘግቧል። በመሆኑም በመጨረሻም ተስማሙ። አሜሪካና ኢራን ጦርነቱን ለማስቆም ስምምነት ላይ ደረሱ። በመጪው ዓርብ በስዊዘርላንድ ጄኔቫ ሊፈራረሙ ቀጠሮ ይዘዋል። ይህንንም ተከትሎ ሆርሙዝ ክፍት መደረጉን፣ በኢራን ላይ የተጣለው የባህር ላይ እገዳ መነሳቱንም ትራምፕ አስታውቀዋል። ኢራንም ስምምነቱን መቀበሏን የገለጸች ሲሆን ሊባኖስን ጨምሮ ጦርነቱ ሙሉ ለሙሉ እንዲቆም ተስማምቻለሁ ብላለች። ይህም የትራምፕ ስምምነት እስራኤልን ከጨዋታ ውጭ ማድረጉ አነጋጋሪ ሆኗል። ከሀገር ውስጥ እገታ ተፈጸመ። በምስራቅ አርሲ ከአቡምሳ ከተማ ወደ አስኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎችን ከቀኑ 6 ሰዓት ላይ ባለፈው ጥቃት የፈጸመው የሸኔ ታጣቂ አግተው ይዘው መሄዳቸውን የአካባቢው የዓይን እማኞች ገልጸዋል። ከ2 ሳምንታት በፊት በዚህ አካባቢ ኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ የሚታወስ ነው። እገታው የተፈጸመው ከከተማው ጥቂት ኪሎ ሜትር ርቀት ላይ ሲሆን የጸጥታ ኃይሎችም እዛው አካባቢው ላይ ነበሩም ብለዋል።